እስቲ አንድ ነገር አስቡ። በየቀኑ በምግባችሁ ላይ የምትጨምሩት አንድ ቁንጥጫ ነገር በአንድ ወቅት ከወርቅ የበለጠ ዋጋ ቢኖረውስ? ከተሞችን ቢገነባ፣ ጦርነቶችን ቢያስነሳ፣ አልፎ ተርፎም ከደሞዝ የሚለውን ቃል ቢፈጥርስ? ይህ የልብ ወለድ ታሪክ አይደለም። ይህ በየማዕድ ቤታችን ውስጥ ስለምናገኘው ስለ ጨው እውነተኛ ታሪክ ነው። እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ቪዲዮ ከቀላል ማጣፈጫነት አልፎ የሰው ልጅን ስልጣኔ የገነባውን ነጭ ወርቅ በመባል የሚታወቀውን የጨውን አስገራሚ ጉዞ አብረን እንቃኛለን። በአንድ ወቅት የንጉሶች ሀብት መለኪያ የነበረው ይህ ማዕድን ዛሬ እንዴት በየቤታችን በቀላሉ ሊገኝ ቻለ? ይህ ታሪክ የምግብ ብቻ ሳይሆን የኃይል፣ የገንዘብ እና የህልውና ታሪክ ነው። እስኪ አብረን እንጓዝ። ለመሆኑ ጨው ለምን ይህን ያህል አስፈላጊ ሆነ? መልሱ ከጣዕም የዘለለ ነው። አንደኛ፣ ለህልውና ወሳኝ ነው። ልክ እንደ ውሃ ጨው ለሰውነታችን ሥርዓት በጣም አስፈላጊ ነው። የነርቭ ሥርዓታችን እንዲሠራ፣ ጡንቻዎቻችን እንዲንቀሳቀሱ እና የፈሳሽ ምጣኔያችን እንዲስተካከል ያደርጋል። ያለ ጨው ሰውነታችን ሥራውን ያቆማል። ሰውነታችንን እንደ አንድ ውስብስብ ማሽን አስቡት። ጨው የዚያ ማሽን ዘይት ነው። ያለሱ ማሽኑ ይደርቃል፣ ይጋጫል፣ በመጨረሻም ይበላሻል። ሁለተኛ እና ከሁሉም በላይ አስፈላጊው ምክንያት ደግሞ ምግብን ከመበላሸት መከላከል መቻሉ ነው። ፍሪጅ እና ማቀዝቀዣ ከመፈጠሩ በሺዎች ከሚቆጠሩ ዓመታት በፊት ምግብን በተለይ ስጋን ለረጅም ጊዜ ለማስቀመጥ ብቸኛው መንገድ በጨው ማድረቅ ነበር። ይህ ማለት ሰዎች ረሃብን መከላከል፣ ለክረምት የሚሆናቸውን ስንቅ ማከማቸትና ከሁሉም በላይ ረጅም ርቀት መጓዝ ችለዋል ማለት ነው። ጨው ባይኖር ኖሮ ታላላቅ ጦር ሰራዊቶች፣ መርከበኞች እና አሳሾች ረጅም ጉዞ ማድረግ አይችሉም ነበር። ስልጣኔ በአንድ ቦታ ተወስኖ ይቀራል። ጨው የሰው ልጅ እንዲስፋፋ የረዳው ቁልፍ ነበር። አንድ ነገር ወሳኝና አቅርቦቱ አነስተኛ ሲሆን ዋጋው ይወደዳል። ጨውም እንደዛው ነበር። በጥንቷ ሮም ጨው እጅግ በጣም ውድ ስለነበር የሮማውያን ወታደሮች የደሞዛቸው ከፊል በጨው ይከፈላቸው ነበር። ደሞዝ የሚለው የእንግሊዝኛ ቃል የመጣው ከሳላሪዩም ከሚለው የላቲን ቃል ሲሆን ትርጉሙም የጨው ገንዘብ ከማለት ነው። አያችሁ፣ በየወሩ መጨረሻ የምንቀበለው ደሞዝ ስሙን ያገኘው ከጨው ነው። የሮም መንግሥት የመጀመሪያዎቹን ታላላቅ መንገዶች የገነባው ጨውን ከባህር ዳርቻ ወደ ሮም ከተማ እና ለሰራዊቱ ለማጓጓዝ ነበር። ለምሳሌ ኩቪያ ሳላሪያ ወይም የጨው መንገድ የሚባለው መንገድ እስከ ዛሬ ድረስ አለ። በአፍሪካም ቢሆን በተለይ በሰሐራ በረሃ አካባቢ ጨው ከወርቅ ጋር እኩል ይለወጥ ነበር። ከሰሜን የሚመጡ ነጋዴዎች ግመሎቻቸውን በጨው ጭነው ወደ ደቡብ ይጓዙና በ1 ኪሎ ጨው 1 ኪሎ ወርቅ ይለውጡ ነበር። እንደ ቲምቡክቱ ያሉ ታላላቅ ከተሞች የበለጸጉት በዚህ ንግድ ነበር። በኢትዮጵያም በተለይ በአፋር ክልል የሚመረተው የጨው አሞሌ ጨው ለዘመናት እንደ ገንዘብ ያገለግል ነበር። ኃይልና ገንዘብ ባለበት ቦታ ደግሞ ግጭት አይጠፋም። መንግሥታት የጨውን አስፈላጊነት ሲረዱ ምርቱንና ንግዱን ሙሉ በሙሉ ተቆጣጠሩት። ከዚያም ከባድ ግብር ጣሉበት። ይህ ደግሞ ሕዝብን አስቆጥቷል። ለምሳሌ በፈረንሳይ አብዮት እንዲቀሰቀስ ካደረጉት ዋና ዋና ምክንያቶች አንዱ በጨው ላይ የተጣለው ኢፍትሐዊ እና ከባድ ግብር ጋቤል ነበር። ድሃው ሕዝብ ይህንን ግብር መክፈል ስላልቻለ በከፍተኛ ቁጣ ውስጥ ነበር። በ20ኛው ክፍለ ዘመን ደግሞ በህንድ የነጻነት ትግል ውስጥ ጨው ትልቅ ሚና ተጫውቷል። በ1930 ማህተመ ጋንዲ የብሪታንያ መንግሥት በጨው ላይ የጣለውን ግብር በመቃወም ዝነኛውን የጨው ሰልፍ መርቷል። እሱና ተከታዮቹ 400 ኪሎ ሜትር በእግር በመጓዝ ወደ ባህር ዳርቻ ሄደው የራሳቸውን ጨው በማውጣት ሕጉን በይፋ አጽድቀዋል። ይህ ሰላማዊ እምቢተኝነት የህንድን ሕዝብ አንድ ያደረገ እና ለዓለም የነጻነት ትግል ትልቅ መነሳሳትን የሰጠ ክስተት ነበር። ታዲያ በአንድ ወቅት ይህን ያህል ውድ የነበረው ማዕድን ዛሬ እንዴት ርካሽ እና በሁሉም ቦታ የሚገኝ ሆነ? መልሱ በሁለት ነገሮች ላይ ይመሰረታል፤ ቴክኖሎጂ እና አዲስ ግኝት። በኢንዱስትሪ አብዮት ወቅት የተፈጠሩ አዳዲስ ማሽኖች እና የማዕድን ማውጫ ቴክኒኮች ጨውን በብዛትና በርካሽ ዋጋ ማምረት አስቻሉ። ከጥልቅ መሬት ውስጥም ሆነ ከባህር ውሃ ውስጥ ጨውን በከፍተኛ ፍጥነት ማውጣት ተቻለ። በተጨማሪም በዓለም ዙሪያ ግዙፍ የጨው ክምችቶች ተገኙ። ይህም የአቅርቦት እጥረትን አስወግዶ ዋጋው እንዲረጋጋ አደረገ። ዛሬ ጨው ምግብን ለማጣፈጥ ብቻ ሳይሆን በሺዎች ለሚቆጠሩ የኢንዱስትሪ ምርቶች እንደ ፕላስቲክ፣ ሳሙና እና ወረቀት ያሉ እንደ ግብዓት ያገለግላል።
እናም ይሄ ነው የጨው አስደናቂ ታሪክ። ከቀላል የማዕድ ቤት ማጣፈጫነት ተነስቶ ስልጣኔን የቀረጸ ኢኮኖሚን የገነባና አብዮትን ያቀጣጠለ እኮ ነጩ ወርቅ። በሚቀጥለው ጊዜ ምግብ ላይ ያችን ቁንጥጫ ጨው ስትጨምሩ ከጀርባው ያለውን የሺዎች ዓመታት ታሪክ አስታውሱ። የሮማውያን ወታደር ደሞዝ፣ የሰሐራ በረሃ ንግድና የጋንዲን ሰላማዊ ትግል አስታውሱ። የመጨረሻ ጥያቄ ለእናንተ አለኝ። ከጨው በተጨማሪ እንደዚህ አይነት ቀላል መስለው ነገር ግን የዓለምን ታሪክ የቀየሩ ሌሎች ነገሮች ምን ይመስሎችኋል? ሐሳባችሁን ከታች በኮሜንት መስጫው ላይ አካፍሉን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ለተጨማሪ እንዲህ አይነት ጥልቅ ታሪኮች ደወሏን መጫን አይዘንጉ። ስለተከታተላችሁን ከልብ እናመሰግናለን። በዚህ ቪዲዮ ከወደዳችሁት እና ብዙ መውደዶችን ማየት ከፈለጋችሁ ትልቅ ውለታ አድርጉኝ እና ያንን መውደድ የሚለውን ቁልፍ ተጫኑ። በእርግጥ ቻናሉ እንዲወጣ ይረዳል። እናም የማህበረሰባችን አካል ካልሆኑ ሰቀላ እንዳያመልጦ ሰብስክራይብ የሚለውን ቁልፍ ጠቅ ያድርጉ እና የማሳወቂያ ደወሉን ይደውሉ።